በራስ መተማመን ዝም ብሎ እችላለሁ ብቻ በማለት የሚመጣ ስሜት አይደለም፣ ደግሞም አይመጣም። ሰላም እንዴት ናችሁ? በባለፈው ቪዲዮ በራስ መተማመን ስለሚጨምሩ 3 ዋና ነገሮች ተነጋግረናል። ዛሬ ደግሞ ህይወታችሁንና አስተሳሰባችሁን ሙሉ በሙሉ የሚቀይሩ ሌሎች 3 ጥልቅና ተግባራዊ የሆኑ መንገዶችን ይዤላችሁ መጥቻለሁ። ብዙ ጊዜ በራስ የመተማመን ችግር የሚመጣው ከውጭ ከምናየው ነገር ሳይሆን ከውስጣችን ከምናመነጨው የአስተሳሰባችን መነሻ ይሆናል። እነዚህን 3 መንገዶች ከተለማመዳችሁ በማንኛውም ሁኔታና በማንኛውም ቦታ ውስጥ ሙሉ በራስ መተማመን ይኖራችኋል ማለት ነው። እንግዲህ ቪዲዮን ላይክ በማድረግ ጀምሮ ቀጥታ ወደ ነጥቦቹ እንገባለን። አንደኛውና በጣም ዘላቂው መንገድ ክህሎትንና ዕውቀትን ማሳደግ ነው። በራስ መተማመን ዝም ብሎ እችላለሁ ብቻ በማለት የሚመጣ ስሜት አይደለም፣ ደግሞም አይመጣም። በእርግጥም የምናውቀው ነገር ሲሆንና መቻላችንን ደግሞ ስናረጋግጥለት በራስ መተማመናችን የተሻለ እየዳበረ እያደገ ይመጣል ማለት ነው። ለምሳሌ በሰው ፊት ቆሞ መናገር የሚያስፈራችሁ ከሆነ ማድረግ ያለባችሁ የመጀመሪያው ነገር ምንድን ነው? በሰዎች ፊት ለመናገር የሚያበቃችሁን ነገር በዛ ነገር ዙሪያ ላይ ጥልቅ ዕውቀት እንዲኖራችሁ ማድረግ ነው። ያንን ነገር ደጋግማችሁ አንብባችሁት ሊሆን ይችላል፣ ሰምታችሁት ሊሆን ይችላል። በዛ ጉዳይ ላይ የተሻለ ዕውቀት፣ ጥልቅ ዕውቀት ሲኖራችሁ ስለዛ ነገር በሰው ፊት ቆሞ ለመናገር ምንም የሚያስፈራችሁ ይህ ነገር አይኖርም። በራስ መተማመናችሁ በዕውቀታችሁ ብቻ መዳበር ይጀምራል ማለት ነው። ስለዚህ ዕውቀታችሁን ከፍ ማድረግና በዛ ነገር ላይ ችሎታችሁን ማሳደግ አንደኛው በራስ መተማመናችሁ እንዲገነባ ከሚያደርጉ ዋና ነጥቦች ውስጥ አንደኛው ነው ማለት ነው። ሁለተኛውና ብዙዎቻችንን የሚጎዳው ራሳችንን ከሌሎች ሰዎች ጋር ማነጻጸር ስንጀምር ነው። በማህበራዊ ሚዲያ ላይ የሌሎችን የጫፍ ስኬታቸው ጫፍ ላይ የደረሱ ሰዎችን እያየን ከራሳችን ጅምር ነገር ጋር ስናወዳድረው እኛ ተስፋ እየቆረጥን በራስ መተማመናችን ዝቅ እያለ ይመጣል ማለት ነው። ስለዚህ ማወዳደር ካለብህ ራስህን ከባለፈው ትላንትና ጋራ ነው እንጂ ዛሬ ካለህበት ነገር ጋራ ወይ ደግሞ የሌላን ሰው ነገር ከምታየው ነገር ጋራ በፍጹም ማወዳደር የለብህም። በተለይ በሶሻል ሚዲያ ከምናያቸው አንዳንድ ነገሮች ጋራ በፍጹም ራሳችንን ማወዳደር የለብንም። ምክንያቱም ሶሻል ሚዲያ ላይ የሚቀርቡት አብዛኛዎቹ ነገሮች እውነት የመሆናቸው እድል በጣም ትንሽ ነው። መኪና ስታይ ሲነዳ ያየኸው ሰው በእርግጥም ያ መኪና የሱ ስለመሆኑ ምንም ማረጋገጫ የለም። ስለዚህ የዛን ሰው ጫፍ አይተህ የዛን ሰው ጫፍ የስኬት ጫፍ ከራስ ጅማሬ ጋር ስታወዳድረው ተስፋ ወደ መቁረጥ በራስ የመተማመን ስሜት እየወረደ ነው እንጂ የሚሄደው በፍጹም የራስ መተማመን ስሜት ልታሳድገው አትችልም። ማድረግ ያለብህ ራስህን ከትናንትናው ማንነት ጋር አነጻጽር። የተሻልክ ከሆነ አንተ አሪፍ ስኬት ላይ ነው ያለኸው ማለት ነው። ሶስተኛው እና የመጨረሻው መንገድ ምንም አይነት የውድቀት ፍርሃትን ማሸነፍና ትናንሽ እርምጃዎችን መውሰድ። ይሄ ለራስህ የስሜት ለውጥ፣ የራስ መተማመን ስሜት ለውጥ ከፍተኛ እንዲሆን ያደርግልሃል። በራስ መተማመን የሌላቸው አብዛኛዎቹ ሰዎች ውድቀትን ስለሚፈሩ፣ ሰዎች ምን ይሉኛል ብለው ስለሚፈሩ ምንም አይነት እርምጃን አይወስዱም። ባሉበት መቀመጥን፣ ባሉበት መራመድን ወይ ደግሞ ባሉበት መቆመን ይፈልጋሉ። ስለዚህ በፍጹም እርምጃ አይወስዱም። አንተ ግን እዚህ ጋር ያለው በራስ መተማመንን ለመጨመር እስከሆነ ድረስ ምንም አይነት እርምጃ ለመውሰድ አትፍራ። ዝም ብለህ የሆነ ነገር ውስጥ ዘለህ ግባ ሳይሆን የምታንሰላስል ሰው ሁን። አስተውል፣ አንሰላስል። በጣም ስለዛ ስለምትጀምረው ነገር ዕውቀት ይኖርህ። በዛ ጉዳይ ላይ ዕውቀት ካለህ በኋላ ያን ነገር ለመጀመር ውድቀትን አትፍራ። ሰው ምን ይለኛል ብለህም አትፍራ። እነዚህን 3 ነገሮች ካደረግ በእርግጠኝነት በራስ መተማመንህ እላይ ይወጣል። ይችላል ማለት ነው።
እንግዲህ ውድ ተመልካቾቼ ዕውቀትን ማሳደግ፣ ራስን አለማወዳደርና ፍርሃትን ተጋፍጦ ትንንሽ እርምጃዎችን መውሰድ በራስ መተማመናችሁን ወደ አዲስ ደረጃ ከፍ የሚያደርግላችሁ ነገር ናቸው ማለት ነው። ከነዚህ 3 ነገሮች ውስጥ የትኞቹን ቅድሚያ ማሻሻል አለብኝ ብላችሁ ታስባላችሁ? በኮሜንት ንገሩኝ። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ቤተሰብ ከሆናችሁ፣ ቤተሰብ ያልሆናችሁ ከሆነ ደግሞ ቤተሰብ ሁኑ። ፎሎ፣ ሼር በማድረግ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው ድረስ አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ቪዲዮ በሌላ ሀሳብ እስከምንገናኝ ድረስ ቻው።